ብዙ ጊዜ ተንበርክከሃል፣ በእንባ ተማጽነሃል፣ ግን ሰማዩ ዝም ያለ መስሎሃል። ለምን ልመናዬ አልተመለሰም ብለህ ራስህን ጠይቀህ መልስ አጥተህ ይሆናል። ዛሬ ሁለት እጅግ አስገራሚ ታሪክ እነግርሃለሁ። ይህንን ታሪክ ስትሰማ በሕይወትህ ለጠየካቸው ጥያቄዎች ሁሉ አዲስ እይታ ታገኛለህ። እስከ መጨረሻው አብረኸኝ ቆይ፣ ምክንያቱም መልሱ ካሰብከው በላይ ቅርብ ሊሆን ይችላል። ውድ ወንድሞችና እህቶች ሰላም ለሁላችሁም። ለዛሬ እንሆ ሁለት አጭር ነገር ግን በጣም ጥልቅ አስተማሪ ታሪክን ላውጋችሁ። ሁለት ሰዎች በአንድ ጉዳይ ላይ ከፍ ባለ ልብና እምነት ጸሎታቸውን ለአምላክ አቀረቡ። ከጊዜ በኋላ ልመናቸው ለአንዱ ተመልሶለት ተሰጠው፣ ለሌላው ግን እንደዚያው ሳይመለስ ቀረ። ያ ልመናው ያልተመለሰለት ሰው በልብ ሐዘንና በጥያቄ ተሞልቶ ወደ ፈጣሪው እንዲህ አለ፣ ጌታዬ ሆይ ሁለታችንም እኩል ለመንህ፣ ለእርሱ ሰጥተህ ለእኔ ግን ከለከልከኝ፣ ለምን ይሁን ብሎ ጠየቀ። ፈጣሪው መልስ ሰጠው፣ ለእርሱ ባልሰጠውት ይጠፋል፣ ለአንተ ግን ብሰጥህ ደግሞ አንተ ትጠፋለህ አለው። ይህ ታሪክ ወይንም ስቶሪ በጣም ጥልቅ ትርጉም ይዟል። አንዳንድ ፈተናዎች ሊያስተምሩን፣ ሊለውጡን፣ ሊያስጠነቅቁን ወዘተ ይመጣሉ። አንዳንድ መሰጠቶች ደግሞ ሊፈትኑን፣ ሊሞክሩን፣ ሊያስጠነቅቁን ወዘተ ይሰጡናል። አንዳንድ ሰዎች በወንጀላቸው ጥልቅነት ፈጣሪያቸውን ያገኛሉ። አንዳንዶች ደግሞ በተሰጣቸው መልካም ከፍታና በደስታቸው ምቾት ፈጣሪያቸውን ያጣሉ። ፈጣሪ ከራሳችን በላይ እኛን ያውቀናል። የልባችንን ድክመት፣ ጥንካሬያችንን፣ የሚቻለንንና የማንችለውን ሁሉ ያውቃል። ስለዚህም ለአንዳችን በመስጠት እና ለአንዳችን በመከልከል እድሜያችንን ያረዝማል፣ ደስታችንን በተሻለ መልኩ ይጠብቅልናል። መስጠቱም ሆነ መከልከሉም ሁለቱም ከአምላካችን ፍቅር የተገኙ ናቸው። ስለዚህም በልመናችን፣ በጸሎታችን ወይንም በዱዓችን እና በእምነታችን የፈጣሪ ፍቃድ ይሁንልን ብለን መስራት ያለብንን ሁሉ ያለ አንዳች መወላወል ጠንክረን እየሰራን አምላካችንን መለመን ይገባናል። እርሱ የሚሰጠውንና የሚከለክለውን ሁሉ በፍቅር ያደርጋልና። ሁለተኛውን ታሪክ ወይንም ስቶሪ ደግሞ እንመልከት። አንድ ሰው ነበር። ይህ ሰው ለብዙ ዓመታት አንድ ትልቅ ህልም ነበረው። ፈጣሪ ሆይ ይህንን ነገር ካደረግክልኝ ሕይወቴ ይስተካከላል እያለ ሌሊትና ቀን ይጸልያል። ሆኖም ግን መንገዶች ሁሉ ዝግ የሆኑበት መሰለው። አንድ ቀን በብስጭትና በተስፋ መቁረጥ ውስጥ ሆኖ ወደ አንድ በመንደሩ የሚገኙ ታዋቂ አባት ዘንድ ሄደ። አባቴ ለምን ፈጣሪ አይሰማኝም? የጠየቅኩት መልካም ነገር እኮ ነው አላቸው። የመንደሩ ማዋቂ ሰው ፈገግ ብሎ እንዲህ አሉት፣ ልጄ፣ አንድ እናት ሕፃን ልጇን ይዛ ወጥ ቤት ስትገባ ልጁ የሚያብለጨልጭ ስለታም ቢለዋ አይቶ እባክሽ ስጪኝ ብሎ ቢለምናት እናቲቱ ቢለዋውን ትሰጠዋለች ወይ ብለው ጠየቁት። ሰውየውም አትሰጠውም፣ ምክንያቱም እጁን ይቆርጠዋል አለ። አዋቂውም ሰው ቀጠሉ፣ ልጁ ግን እኮ ቢለዋው ስላማረውና ስለፈለገው ነው የለመናት። ባልሰጠችው ጊዜ ግን እናቴ አትወደኝም፣ ልመናዬንም አልሰማችም ብሎ ያለቅሳል። ፈጣሪም ልክ እንደዛው ነው። እኛ የምንፈልገውን ሳይሆን የሚያስፈልገንን ያውቃል። አንዳንዴ አይሆንም የሚለው መልስ ራሱ ትልቅ ጥበቃ ነው ብለው መለሱለት። ከታሪኩ የምንረዳው እኛ የምንፈልገው አሁን እንዲሆን ነው። ፈጣሪ ግን የሚሰጠን ትክክለኛው ጊዜ ሲደርስ ነው። ገና ያልበሰለ ፍሬ ብንበላ ሆዳችንን ያመናል። ጸሎታችንም ሳይበስል ቢሰጠን ሊጎዳን ይችላል። ሌላው አንድ በር ስናንኳኳ ካልተከፈተ ምናልባት በሩ ጀርባ ያለው ገደል ስለሆነ ሊሆን ይችላል የሚለውን ትምህርት መውሰድ አለብን። የምንለምነውን ነገር ለመሸከም የሚያስችለን ትከሻ ወይንም ብስለት ሳይኖረን ስንቀር ለጊዜው መልሱ በፈጣሪ ዘንድ ይቆይ ይሆናል። ስለዚህ ወዳጆቼ ጸሎትህ፣ ዱዓህ ካልተመለሰ የመሰለህ ተረስተህ ሳይሆን ተመርተህ ነው። ፈጣሪ ላንተ ያለው እቅድ ካንተ እቅድ ይበልጣል። ዛሬ አይሆንም የተባልክበት ነገር ነገ የምታመሰግንበት ምክንያት ይሆናል። ተስፋ አትቁረጥ። ያለመታከት መስራትንና
ጸሎት ወይንም ዱዓ ማድረግህን ግን ሁልጊዜ ቀጥል። ከዛሬው በዚያ በቃ። በሌላ ቀጣይ ቪዲዮ እስከምንገናኝ መልካም ጊዜ